እማዬ አይኔ ጋር እንደዚህ ለምንድን ነው የሆነው? ልጆች እያላችሁ ከታናሽ እንደምጋ ስትጫወት በድንገት ቧጭሮ ነው። ስማ አንተ ነህ አይደል እንደዚህ ያደረከኝ? አልወድክም። ከዚህ በኋላ እንዳትናገረኝ። እማዬ ወንድሜ ናፍቆኛል፣ ግን መቶ ካየኝ ብቻ ነው ይቅርታ የምለው። እና የኔ ልጅ ትናፍቀኛለህ። ነገር ግን መተህ ይቅርታ እስካላልከኝ ድረስ በጭራሽ ነው የማላናግረኝ። ተው እንጂ ውዴ፣ ምንም ቢሆን ወንድሜ አንቺ አገባሽም። ሄሎ ሄሎ፣ እኔ የወንድም ሚስት ነኝ። ወንድም በጣና ታሞ ሆስፒታል ተኝቷል። እንደሚሻለው ተስፋ አደርጋለሁ። የኔ ልጅ የሚጠጣው አምጣል ሚስቴ። አቤት። እባክህ ወንድሜ እየባሰበት ነው። አሁን መንቀሳቀስም ሆነ ማውራት አይችልም። ከጎኑ ልትሆን ይገባል። መጣሁ። ዶክተር አልጋ 16 ቁጥር ላይ የተኛ ወንድሜ ነው። እንዴት ነው? በጣም አዝናለሁ። ምን? ለወንድሜ በጣም ናፍቀኸኛል። ትልቁ ጸጸቴ ይቅርታ ሳልል ለመሞት አይደለም። እባክህ ልጆቻችን ይዋደዱ፣ በጭራሽ እኛ ጣፋንታ እንዳይደርስባቸው ቃል ግባልኝ። እወድሃለሁ። ኧረ በጭራሽ ሌላ ነገር አያስፈልግም። እናንተ ብቻ ነው። እሺ ለምንድን ነው ምግብ ያልሰራሽው? ትናንትና ነግሬሽ ነበር ቤተሰቦቼ ነገ ይመጣሉ ብዬ። ቤተሰቦች ናቸው፣ አዲስ ነገር አይደለም። ያለውን ነገር መጥተው መብላት ይችላሉ። ደግሞ አስቤዛ የለም። ታዲያ ለምንድን ነው ትናንት አስቤዛ የለም ብለሽ አስቀድመሽ ያልነገርሽኝ? ምንድን ነው እንደዚህ ትልቅ ነገር ያስመሰልከው? በቃ ምሳውን ሰርዞ አንዴ። ከፍት ነው ይግቡ። እማዬ አባዬ እንዴት ልትመጡ ቻላችሁ? ባለቤትሽ የት አለ? ትላንትና ነው ምሳ እንዳንቀር አስጠንቅቆን የነበረው። አረፍ በሉ፣ መጣሁ። ሄሎ፣ ለምንድን ነው ቤተሰቦች ምሳ እንደጠራችሁ ያልነገርከኝ? ምን ልዩነት አላቸው? የአንቺ ቤተሰብ ማለት የእኔ ቤተሰብ ናቸው። እሺ እባክህን የሆነ ነገር ይሰና። እንደዚህ ላስተናግዳቸው አልችልም። አሁንም ማርቅ ያለው ቤት ውስጥ ያለውን ነገር ስጫቸው። መቼስ አዲስ ነገር አይደለም አይደል? ክብር የሚጀምረው ከራስ ቤተሰብ አይደለም፣ የሌላውን ቤተሰብ እንደ ራስ ስታከብር ጭምር ነው። 400,000 ገብተናል። በጣም ነው የምናመሰግነው። ፕሮሞሽን ማሰራት የምትፈልጉ ባዮ ላይ ስልክ አለ፣ እየገባችሁ ማስታወቂያ መሰራት ትችላላችሁ። እናመሰግናለን። አባዬ ተመልከት፣ ዛፎች ወደ ኋላ እየሄዱ ነው። አባዬ ተመልከት፣ ጉሞቹ እኮ እየተከተሉ ነው። አሁን ግን ይህ ልጅ እድሜው ፈቅዶለት ነው እንደዚህ ሕፃን ለመሆን? አባዬ ተመልከት፣ ሰዎቹ ወደ ኋላ እኮ ነው እየሄዱ ያሉት። ጋሼ ይቅርታ አድርጉልኝና ለምንድን ነው ወደ ቆንጆ ዶክተር ማትወስዱት? ምናልባትም እሱ ያለችው ትክክል ሊሆን ይችላል። የተሻለ ሆስፒታል ብትወስዱት ጥሩ ነው። እኛም ከሆስፒታል መምጣታችን ነው። ልጄ ከተወለደ እስካሁን ድረስ አይነ ስውር ነበር። ለመጀመሪያ ጊዜ ነው ዓለምን እያያት ያለው። የመጽሐፉ ሽፋን የሚናገረው ከታሪኩ ውስጥ ጥቂቱን ብቻ ነው።
ልጄ ደወለ፣ አንሽለት። የኔ ልጅ እማዬ እንኳን ደስ አለሽ፣ ጦርነቱ አብቅቷል። አሁን ወደ ቤት መመለስ እችላለሁ። ይመስገን ነው። እና መቼ ነው የምትመጣው? ነገ በጠዋቱ እንመጣለን። አንድ ወታደር አለ፣ እሱን ይዤ ነው መጣው። አንድ እግሩንና ሁለት አይኖቹን አጥቷል። እንደ ቤተሰብ ብንንከባከቡ በጣም ደስ ይለኛል። በጭራሽ እንዳታመጣው። ምንም ችግር እዚህ ቤት ውስጥ አንፈልግም። እንደዚህ አይነት ተራ ነገር ተውና አንተ ብቻ ነህ። እሺ እመጣለሁ ካለን እኮ ሳምንት አለፈው። መሄድ ሳይኖርብኝ አይቀርም። እኔማ አብሬህ ነው የምሄደው። ሰላም፣ ወታደር ካያ ማግኘት እችላለሁ? ልጃችን ነው ይመስለኛል። እታች ያለው ቤት ውስጥ ከዩኒ ሽማግሌ ጋር ነው የሚኖረው። እናመሰግናለን። ይሄኛው ቤት ሳይሆን አይቀርም። ልጄ እማዬ፣ እኔ ያልኩሽ ወታደር ነኝ እማዬ። ቤታችን ውስጥ ምንም ችግር ማምጣት አልፈለግኩም። ወንድሜ ወረፋ አለብህ እንዴ? ፀጉሬን መቆረጥ ፈልጌ ነበር። ስንት ሰዓት ልጠብቅ? ሰዎች አሉብኝ። ዝም ብለሽ 1-2 ሰዓት ቆይና ተመለሽ። ወንድሜ ዛሬ ስንት ሰዓት ይፈጅብሃል? 2 ሰዓት አለብኝ። 1 ሰዓት ብቻ ቆይና ተመለሽ። ይሄ ሰውዬ ግን ሁልጊዜ ሰዓት ጠይቆ ይሄዳል። ተቆርጦ ግን አያውቅም። እኔም ሲቆረጥ አይቼው አላውቅም። ሰዓት ይጠይቃል፣ ይሄዳል። አንድ ነገር ተባበረኝ። ይሄ ሰውዬ ከዚህ እንደወጣ የት እንደሚሄድ አይተህ ንገረኝ። እሺ አየኸው፣ ከዚህ እንደወጣ ወዴት ነው የሚሄደው? የአንተ ቤት። ወንድሜ ምሳ ግዛልኝ። የለኝም። እሺ ቡና ግዛልኝ። የለኝም። እሺ የትራንስፖርት ሰርታበላ። የለኝም። በቃ እሺ እኔ ላግዝ። አካውንቱን ነገር ይሄ ወይ ማናሻ ዲስታ ተንቀሳቀስ እንጂ ምንድነው ይሄ? ለታ ጥብስ ፍርፍር ነው። በነጭ ነው የመጣልሽ ደግሞ ጋር በነጭ